ተመልከቱ። ለእግዚአብሔር እውነተኛ መስዋዕትን አቅርብ ለልዑልም ጸሎትህን ስጠው ይላል። ስለዚህ ጸሎት መስዋዕት ተብሎ ተጠርቷል። መዝሙር 48 ላይ ትክክለኛው መስዋዕት ጸሎት ነው። የኃጢአተኛ መስዋዕት አጸያፊ ነው ማለት የኃጢአተኛ ሰው ጸሎት በእግዚአብሔር ዘንድ የተናቀ ነው። እመቤታችን ደግሞ ከንጽህናዋ የተነሳ በመልአክ እንደተመሰከረላት እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻል ስለተባለች እኛ በልጇ ፊት ከምንቆም ይልቅ እሷ በክርስቶስ ፊት የመቆም ጸጋና ሀብት የበለጣላት ስላላትም ለኪ ይደሉ ዘምኩሎሙ ቅዱሳን ትስአኒ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ማማለድ ላንቺ ይገባል ብለን እንለምናታለን ማለት ነው። አላችሁ ወይ? አሁን ስለዚህ ኢየሱስ ክርስቶስ አሁን በዚህ ዘመን ታቦቱን ጣዖት ድንግል ማርያምንም ጣዖት ምስጋና ይግባትና ቅዱሳን